አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ኤልያም ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት ናችሁ? ስራ፣ አፍያ፣ ጤና ሁሉ ነገር ሰላም ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና እንዴት ናችሁ እናንተ? ከኛ ጋር ሁሉ ሰላም አልሐምዱሊላህ። ያላ እዝነት ረህመት ረዲት አይለያችሁ እያልኩኝ እና ዛሬ አንድ ጓደኛዬ ማለት ነው ያጋጠማትን ነገር ነግራኝ፣ እኔ ደግሞ ለምን ለእናንተ ያነግርም ብዬ ነው ያመጣሁት። ልንገራችሁና ማለት ነው ጓደኛዬ ማለት ነው እንትን እዚህ አሁን ለምሳሌ መዳም ቤት ነው የምትሰራው። ከዛ ስትሰራ አንድ 8 ወር አካባቢ ይሆናታል ማለት ነው። ከዛ ቤት አስጥታ ሁሉ ነገር ጨርሳ ከጨረሰች በኋላ እንትን ታረጋለች፣ ሂጣን ታጭሳለች። ጁምአ ነበር ዛሬ ጁምአ ነው። እስቲ ቤቱን ፈታ አረጋለሁ ብላ እንደ ቤቷ ማለት ነው። ከዛ እቺ ሂጣን አጭሳ ቤቱን ፈታ ፈታ ስታረግ ሴትዮ ደግሞ ትወርዳለች። ስትወርድ ሂጣን ተጭሷል። እሱን አይታ ለምን ታጭሻለሽ ትላታለች። ከዛ እሷን ራስ መታ ጓደኛዬን መታ ማለት ነው መዳሟ፣ ለምንድን ነው ሂጣን ያጭሽው? እኔን አፌን ሊዘጋኝ ነው ያጭሽው እንዴ? እንዳላውራ ምንም ነገር እንዳልልሽ ለዛ ነው ሂጣኑን ያጭሽው ብላ ስጠይቃት ጓደኛዬ በጣም ቀስሟ ተሰበረ ማለት ነው። እኔ እኮ እንደዛ አስቤ አይደለም፣ ዛሬ ጁምአም ስለሆነ ደስ ብሎኝ ለዛ ነው እንትን ያረኩት ያጭስኩት እንጂ ለሌላ ነገር አይደለም፣ እኔ ሌላ ነገር አስቤ አይደለም ብላ መለሰች ለሴትዮ ማለት ነው። ከዛ እሷ ደግሞ ወደ እህቷ ጋር ደውላ በቃ ሁሉም ቦታ ደውላ እንደዚህ ያደረገች ሰራተኛ ምናምን ስትል ሰምታ እሷ በጣም ውስጧ ተጎዳ፣ ጓደኛዬ ማለት ነው። ለእኔ ስትነግረኝ ደግሞ እኔ እነሱ ካላሉ ወይም እሷ ካላለች ለምን ታረጊያለች? አታርጊ፣ እሷ ስትልሽ አርጊ እኮ። ማንኛውም ነገር እነሱ ሲሉ ብናረግ ነው የሚሻለው። ራሳችን እንትን ብለን በራሳችን እንትን ብለን ካረግን ማለት እነሱ ሌላ ነገር ነው የሚወስዱት ማለት ነው ሰዎቹ። ስለዚህ ለእሷ እኔ በቃ እሷ ሳትልሽ ምንም ነገር አታርጊ ነው ያልኳት። እና ለእናንተም ይጠቅማችኋል ብዬ ነው እንትን ያረኩት ማለት ነው። እኛ አሁን ብዙዎቻችን መዳም ቤት ነው የምንሰራው። ስለዚህ ጥንቃቄ ብናረግ ደስ ያለልን ነገር እነሱ ሳይሉን ባናረግ አሪፍ ነው ለማለት ያህል ነው። ለሌሎቹም ይጠቅማችኋል ለማለት ነው። ወላሂ አሁን እነሱ ሳይፈልጉ እነሱ ሳያውቁ ማንኛውም ነገር ማድረግ እንትን አይሉ። እኔ አሁን ራሷ ካላለችኝ ወላሂ አላረግም። ምክንያቱም ሌላ ነገር ነው እንትን የሚያደርጉት የሚያዞሩት ማለት ነው። ወደ ሌላ ነገር ያዞሩታል እነሱ። ስለዚህ ሁላችሁም ጥንቃቄ አርጉ ይላችኋለሁ። እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ ይላችኋለሁ። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።